ብሩንም ወስዶ እንዴት ይሄን ያስባል? ወንድሜ አዲሱ ቤታችን እንዴት እየሄደ ነው? አሪፍ ነው። አንዳንድ ያልተሟሉ ነገሮች ነበሩ፣ አሁን ጨርሻለሁ። በጣም አሪፍ ወንድሜ። አመሰግናለሁ። እኔ ባሰብኩት መንገድ ሳይሆን ፈጣሪ በፈቀደው መንገድ አንተን ሰጥቶኝ ህይወቴ ተቀይሯል ወንድሜ። ልክ ነው፣ ሁሌም ፈጣሪ ይረዳናል። በትክክል እና ከዚህ በኋላ ስኬታማውን ሚኪ በደንብ እንደምታሳየኝ አልጠራጠርም። በሚገባ ያለፈው ታሪኬ ለነገ እንዳልበገር ጥሩ መሰረት ሆኖኛል። ከዚህ በኋላ መውደቅ ሊኖር ይችላል፣ ወድቆ መቅረት ግን ሚኪ ጋር አይታሰብም። አውቃለሁ፣ እተማመንብሃለሁ፣ ሁሌም ከጎንህ ነኝ። አመሰግናለሁ ታላቄ። እኔ ምልህ መኪናን ከፊሽ ያስመለስካትን ምን ልታረጋት አስበሃል? እስካሁን እንኳን ምንም አላሰብኩም። ወይ ለምን አሸጣትም? ተው ሱሬ፣ እንደዛ አትበል። እሷን መኪና መቼም አልሸጣትም። እንዴ ለምን? የቤተሰቦቼ ማስታወሻ ነች። አውቃለሁ ግን በቃ ሱሬ፣ ስለዚህ ጉዳይ ባናወራ ደስ ይለኛል። እሺ ወንድሜ፣ ይቅርታ። አላጠፋህም፣ እረዳሃለሁ። እሺ ወንድሜ፣ በቃ ምሳ እንብላ። እባክሽ ብሩን የምጠይቅሽ ላጌጥበት ወይም ልዝናናበት አይደለም፣ ለህመሜ መድኃኒት ልገዛበት። አንተ ብር በነበረ ሰዓት አባቴ መድኃኒት አጥቶ ብር ስለምን ውሻ አድርገህ ነበር የመለስከኝ። ከኔ አንድ ሳንቲም አታገኙ። አንድ ያለሽኝ የቅርብ ዘመድ አንቺ ነሽ። እባክሽ አጨክኝብኝ። ተው እባክህ። ከነ ቤተሰቦች ዘመድ አንወድም ስትለው አልነበር እንዴ? ቤተሰቦች ይስጡ። የቤተሰቦቼን አቅም ታውቂያለሽ። ቢያንስ የሆነ ብር አበድርኝና ሰርቼ መልሳለሁ። አንተ ማጭበርበር እንጂ መስራት አትችልም። ሂድልኝ ከፊቴ። ደግሞ እንዴት ነው የምትሸተው? ይቅርታ እባክሽ ናፍቆት፣ ስላሳለፍናቸው ጥሩ ጊዜያቶች ብለሽ እርጂኝ። እኔ ካንተ ጋር ምንም ጥሩ ጊዜ አላሳለፍኩም። ካንተ ጋር ያሳለፍኳቸው ጊዜያቶች ለኔ መጥፎ ትውስቶች ናቸው። አሞኛልና መድኃኒት መገዛበት ምንም ብር የለኝም። መኪናውን ስመልስለት የተቀበልኩትን ገንዘብ አንቺ ወስደሽዋልና ከዛ ላይ ትንሽ ገንዘብ ብትሰጪ። ተው እባክህ። ብርም እንድሰጥ ትፈልጋለህ? ሌባ ደግሞ አንተ ታመሳዩን ብር የመቀበያ ዘዴ እየፈለግክ ነው። እኔ መች አጣሁክ? የምሬን ነው ናፍቆት፣ እየዋሸሁሽ አይደለም። እባክሽ እንዳትነካኝ። እና ወንድሜ ምሳው እንደወደድከው አልጠራጠርም። አዎ ቆንጆ ምሳ ነበር። ቀጣይ እኔ ነኝ ጋባዥ። ወደህ ነው? እና ወንድሜ አንድ ልልህ የምፈልገው ነገር አለ። ምንድን ነው? ያን ሰይጣን ግን በዙሪያ ሁሉ ተጠንቀቀው። ፊሽን ነው? አዎ ከሱ ውጪ ሌላ ሰይጣን የለ። እሺ ወንድሜ አታስብ፣ ራሴን እጠብቃለሁ። አዎ ተጠንቀቀው። ሄሎ፣ እንዴት ነህ ሱራፌል? አለው። በሰላም ነው? የሚኪ ስልክ አይሰራም። ስልክ አይሰራም እንዴ? አዎ ዘግቷል። አዎ ዘግቶበት ነው። እሺ ፊሽ በጣም ታሟልና በዚህ ሳምንት ውጭ ሀገር ሄዶ ካልታከመ ሊሞት እንደሚችል ተነግሮኝ እሱን ልነግረው ነበር። ኧረ እባክሽ። አዎ የአንድ ሳምንት ጊዜ ብቻ ነው ያለው። እሺ እነግረዋለሁ። እሺ ቻው። ናፍቆት ናት። ምንድን ነው የምትለው? ፊሽ በጣም ታሟልና በዚህ ሳምንት ውጭ ሄዶ ካልታከመ ሊሞት ይችላል እያለች ነው። እና እኔ ምን አገባኝ? ለምን ድብና አይልም? ተዋት እባክህ፣ ወደ ስራ እንግባ። ኦኬ እሺ፣ እኔም ልግባ። ሁሉንም ነገር ከሰው ሰምቻለሁ። እኔም የቻልኩትን ያህል እረዳለሁ። እኔ እንጃ ተስፋ እንኳን ያለኝ አይመስለኝም። ያን ሁሉ ገንዘብ ከየት አባቴ አምጥቼ ነው ወደ ውጭ ወጥቼ የምታከመው? ቆይ ምን ያህል ገንዘብ ተጠይቀ ነው? የፕሌን ትኬት ሳይጨምር ከ500 ሺህ ብር በላይ ያስፈልገኛል። በጣም ብዙ ነው። ቢሆንም እነሱ ሳምንት ብለው ቀን ወሰኑልህ እንጂ ቀናችንም የሚወስንልንም የሚያኖረንም ፈጣሪ ነው። እሺ አመሰግናለሁ።
በጭንቀት ቁጭ ብዬ ሞቼን ከምቆጥር ቶሎ ወደ ፈጣሪ ጋር ሂጅ ብገላገልሽ። ሄሎ ዶክተር፣ እንዴት ነህ? እየበረታ ነው? ምንም አልልም። አስደሳች ዜና ልነግርህ ነው የደወልኩት። ምንድን ነው ዶክተር? ምን ተፈጠረ? ሙሉ ለሙሉ የሕክምና ወጪህን የሚሸፍንልህ ሰው ተገኝቷል። ምን? እንዴት? ማን ነው ዶክተር? ማንነቱን ማሳወቅ የማይፈልግ በጎ ሰው ነው። በል ዝግጁ ነው? እሺ ዶክተር፣ አመሰግናለሁ። ምናልባት በሕይወት አልመለስ ሊሆን ይችላል። ሚኪን አግኝቼው ብሄድ በጣም ነበር ደስ የሚለኝ፣ ግን እሱን የማየት አቅም የለኝም። አሁን ስለሱ አታስብ። ፈጣሪ ብሎ ሕክምናን ጨርሰህ ስትመጣ ሁሉም ነገር ይስተካከላል። እግዚአብሔር ያውቃል። የሕክምናውን ብር ደግሞ ማን እንደሸፈነልኝ አውቄ ብሄድ በጣም ነበር ደስ የሚለኝ። እኔም ግራ የገባኝ እሱ ነው። ከዚህ በኋላ ስለ ገንዘቡ አትጨነቅ። ይቅናልልን የመጣሁት። መልካም መንገድ። አመሰግናለሁ። አንቺ ነበርሽ ማለት ነው ያን ሁሉ ብር የሸፈንሽልኝ? ድሮም በእኔ እንደማጨክኝ አውቄ ነበር። እኔ አይደለሁም የከፈልኩልህ። እና አንቺ ካልሆንሽ ማን ነው? እሱን የከፈለልክ። ቆየዋ? ኧረ ችግር የለውም አልቆየህም። እና እንደነገርኩሽ ስለፊሽ ላውራሽ ፈልጌ ነው። እሺ ምንድን ነው? እንደታመመ መቼም ታውቂያለሽ እና ተባብረን የቻልነው እንድናረግለት ፈልጌ ነው። እኔ ምንም ላረግልህ አልችልም፣ ገንዘብም የለኝም። ስለ ገንዘቡ ችግር የለውም፣ በአንዳንድ ነገሮች እንድታግዥኝ ብቻ ነው የምፈልገው። እሺ በቃ እንዴት ይሄን አረክልኝ? ለኔ እኮ ይሄ አይገባም። ይቅር ብያለሁ። መልካም መንገድ። ሕክምናው የተሳካ እንደሚሆን አልጠራጠርም ጓደኛዬ። ኧረ እንዴት ልሳች እንዴት ልተዋች ከነፍሴ ጋር ድርብ ስውር ተሰፍታች ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ሕሊናን ከመሸጥ ሕሊናን ከመሸጥ ሕሊናን ከመሸጥ ሕሊናን ከመሸጥ ሕሊናን ከመሸጥ። በኢየሩሳሌም የነገሰው የዳዊት ልጅ እንዲህ ይላል፣ ከንቱ ከንቱ ሁሉ ከንቱ ነው፣ ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፍ ምንድን ነው ብሎ ይጠይቃል። መቼም መልሱ ምንም ነው። ታዲያ በዚህ ሁሉ ከንቱ በሆነባት ዓለም ውስጥ የቆይታ ዕድሜያችን አልፎ 100 እንኳን ለማይሞላ መነካከሱ፣ መባላቱ፣ ቂም ቋጠሮ መኖሩ የትምክህት መገለጫችን ሆኗል። ዛሬ መቆማችን ለነጋ ለመውደቃችን ዋስትና ሊሆነን ፈጽሞ አይችልም። ሁሉን የሚሰጥ ሁሉን የሚነሳ እግዚአብሔር ነውና
በማድረጋችን በመስጠታችን ፈጽሞ ልንታበይ አይገባም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ነሳ፣ እግዚአብሔር ሰጠ። በማድረጋችን ይጨመርልናል እንጂ አይጎልብንም፣ ፍርዱ የሱ ነውና። እናም በእኔ ሕይወት የሆነው ይኸው ነው።